አንተ መንገድ እጅግ ከብዳል የጽድቅ ፈተና ማለፍ ይጠይቃል ኦ ጌታዬ ሆይ ኦ ጌታዬ ሆይ ኦ ጌታዬ ሆይ ጥበቃ ይደንቃል ደካማ ብሆን በራሴ ባልችለው አንተ በእኔ ካለ ድል አደርገዋለሁ ኦ ጌታዬ ሆይ ኦ ጌታዬ ሆይ ኦ ጌታዬ ሆይ አሸንፋለሁ ሰላም ለርሶ ይሁን አባ ከቅዱስ ጳውሊ ገዳም እንደመጣ ተነገረኝ እዚያ ምን ተፈጠረ ለምን ጥለው ወጣ ጥያል ወጣሁ ደወል በመደውልበት ጊዜ ገመዱ ተበጠሰ የተከበሩ አባታችንም ተቆጥተው እንድወጣ ነገሩኝ ዓለምን ጥዬ መጥቻለሁና ልመለስ አልችልም ቅዱስ እንጦንስ ይቀበለኛል ብዬ አስቤ ነው በቅዱስ ጳውሊ ገዳም ምን ያህል ጊዜ ቆየህ 2 ዓመታት አሁን እድሜህ ስንት ነው 30 ወይም 31 ዓመት ገደማ ይሆነኛል የመጣው ከየት ነው ነጂ ወላጆችን የሚንከባከባቸው ሌላ ሰው አለ ወይስ አንተ ነህ አልሙሐራቅ ከሚገኘው ከዛራቢ ነው የመጣሁት የአባቴ ስም ሰዓት ይባላል እሺ እኔ ልጅ እግዚአብሔርን ፈቃድ እንጠይቃለን ምንኩስናን የሚመርጥልህ ከሆነ እዚህ ትቆይና እንፈትንሃለን እግዚአብሔር ለተሻለ ነገር ይምራ እኛንም ይምራን እጅግ በጣም አመሰግናለሁ አባቴ እግዚአብሔር ተቀብሎ የእርሶ ልጅ አድርገኝ አባ በላሁን ከአባታችን ጋር ሂድ አባ ከርሶ ጋር ይሰዱት ከርታቸው ጋር ሂድ ይምጡ አባ አባታችን በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ ይሁን አሜን ተመስገን አምላኬ ጌታዬ ሆይ አመሰግንሃለሁ እናውን የምንኩስናን ልብስ ልለብስና ከነርሱ መካከል አንዱ ልሆን ነው እኔ አላምንም እነርሱን ለማገልገልና መኖሪያቸውን ለማጽዳት እንኳን የበቃ አይደለም ከነርሱ ጋር መብላትና መተኛት እንኳን አይገባህም እንዴት ከነርሱ አንዱ ልትሆን ትችላለህ ይሄን ብቻ አይደለም ሊቀ ጳጳሱ አብርሃምም ይገኛሉ ስለ ፍቅርና ስለ ቸርነት ጌታዬ ሆይ ተመስገን ይህንን ነገር እንዴት እንደምፈልገው ታውቃለህ አንተ ጠብቀኝ ጌታዬ አንተው ምራኝ አበርታኝ በሕይወቴ ሁሉ በልብ ንጽህና እንድኖር እርዳኝ እጆቼን ይዘህ ደግፈኝ አንተን የሚወዱ ቅዱሳን በሄዱበት ጎዳና እንድሄድ እርዳኝ